ኬፓ ነበረ። ስለዚህ ኬፓ በራያ እንቀይረዋለን ማለት ነው። በራያ እንቀይረዋለን። ከዛ ሌላ ለውጥ የሚኖረው ብዬ የማስበው ሂንካፔ ከጉዳቱ የተመለሰ አይመስልም። ሂንካፔ ዋይት እና ማጋላሽ ካይም እንደዚሁ ምንም እንኳ ወደ ልምምድ የተመለሰ ቢሆንም ወደ ሜዳ ይገባል ተብሎ አይጠበቅም። ስለዚህ ይህ አሰላለፍ እንደዚሁ ሊቀጥል ይችላል፣ ሂንካፔ ተጎድቶ ከሆነ ማለት ነው። ትከሻው ላይ እንግዲህ በኤቨርተን ጨዋታ ትከሻው ላይ ተጎድቶ አይተነው ነበረ እና እሱን ለመንከባከብ ይመስላል። ግን ካልሆነ የሚሆነው እንግዲህ ሉዊስ ኬሊ ይወጣና እሱ ጤነኛ ከሆነ ሂንካፔ እናስገባለን ማለት ነው። ይሄን ነው የምንፈልገው አይነት አሰላለፍ፣ ሁሉም ደጋፊ የሚስማማበት። ግን ሂንካፔ ተጎድቶ ከሆነ ካላፊዮሪ ሴንተር ባክ ላይ አሪፍ ነው የነበረው። ከዛ ውጭ ኖርጋርድ ይወጣል፣ ዙበመንዲ ይገባል፣ ራይስ ይገባል፣ መሪኖ ይወጣል ማለት ነው። ከዛ ማዶኬ ይወጣል፣ ሳካ ይገባል፣ ኦዲጋርድም ይገባል። እኔ እንደማስበው ማለት ነው። አርቴታ የሚያደርገውም እንደዛ ነው ብዬ የማስበው። ወይንም አይታወቅም፣ ራሱ ማዶኬን ሊያስገባው ይችላል። ግን ሳካን ነው የሚያስገባው ብዬ የማስበው እኔ። ከዛ እሱ ኦዲጋርድን ያስገባና ኤዜን ቢያስገባ ደስ ይለኝ ነበር በዚህ ቦታ፣ በማርቲኔሊ ቦታ ማለት ነው። ግን ማን እንደሚያስገባ መገመት ይከብዳል። ግን እንደዚህ ቢሆን ምንም አይለኝም እኔ። ዮከሬዝን በኢየሱስ ሊቀይረው ይችላል። ግን ይህ አሰላለፍ ራሱ ለአርሰናል ጥሩ አሰላለፍ ነው ብዬ ነው የማስበው። የብራይተን እንደዚህ ነው የገቡት። ዌልቤክ ይመለስላቸዋል፣ ደንክ ተከላካዩም ይመለሳል ተብሏል። ቫንሃይክ የሚባለውም ተከላካይ ሊመለስ ይችላል ተብሏል ከጉዳት። ስለዚህ ጠንከር ብሎ ነው የምናገኛቸው ማለት ነው። ግን ሪከርዳቸው ሲታይ ግን በጣም ከባድ ነው ለአርሰናል ማለት ነው። እና እንግዲህ እስከዛሬ ባገኘናቸው ጨዋታዎች እንደምታዩትኝ 38% ብቻ ነው ያሸነፍናቸው እስከዛሬ። ይሄም እንግዲህ የሚደረድረን ከዌምብልደን ከሚባለው ቡድን፣ ከሊቨርፑል እና ከነዚህ ከሁለቱ ቡድኖች